ፋኖ ነበልባሉ ፋኖ በታቀደ ጥቃት በብዙ ስልቶቹ ለማጥቃት ሲሰለፍ ወና ሆነ የጠላት ካምፕ ከፊሉ ክዶ ሲወጣ ቀሪው እንደ ቅጠል በመርገፍ ዓላማ የለሹ ያ ወንበር ጠባቂ የአረመኔው ጦር በቁሙ ፈረሰ ሸተት አለ እንደ ተልባ ስብር። ለአረመኔው መንጋ በሕይወት ለመኖር በለጋነት ዕድሜ ጓዶቹ ሲረግጡ ሲወድቁ ከፊቱ ለወዳም ብልጽዎች ለጥቂት ካድሬዎች ሕይወት እንደዋዛ ስትቀር በከንቱ ነግ በኔ እያለ ጓዶቹን እያየ የውሻ ሞት ሲሆን ሞቱ መውጫ መንገድ ያማክራል ለመትረፍ በሕይወት ቢገኝ መድኃኒቱ። ያ ዙፋን ጠባቂ በሞት ሳታጥሮ ለቀናት በሐሳብ በውስጡ እያነባ በልቂቱ ድግስ ውስጥ በመንታ መንገድ ላይ እየራደ እየባባ አንዳች ምክንያት ቢያጣ እንደ ቅጠል ለመርገፉ ቢያደርግ ተስፋ አልባ ከአረመኔው ጦር ትጥቁን ይዞ ወጣ ተጓዘ ተመመ ወደ ፋኖ ካምፖች እየከዳ ገባ። ለሚያለው ጫካ ትናንት ሆነ ዛሬም በቀጠለው ትግል ባልታበሰው ያገር እንባ በነፍጠኛው አረር ደግሞ በካምፕ ውስጥ በየቀኑ ፀሐይ ወጣ እስክትገባ የአረመኔው ጦር ጠዋት በካምፕ ታይቶ ከሰዓት ይጠፋል እንደ ተልባ አበባ። ጠዋት በካምፕ ታይቶ ከሰዓት ይጠፋል እንደ ተልባ አበባ። ፋኖ አገሩ ገባ ሳይሰናበት አንድ ሁለት እያለ የአረመኔውን ጦር ጨርሶ በማፍረስ ነፃ ወጥቶ ይነግሳል ፋኖ ነበልባሉ የሕዝብን ባል ያብስ። ነፃ ወጥቶ ይነግሳል ፋኖ ነበልባሉ የሕዝብን ባል ያብስ። በመንገዴ ላይ በፋኖነት የህልውና ትግላችን ለሥራ በምንቀሳቀስበት ስፍራ ሁሉ ያየሁትን የሰማሁትን ምድር ላይ ያለውን ሀቅ ለእናንተ ለውድ አድማጭ ተመልካቾች የማካፍልበት አዲስ ፕሮግራም ነው። አይወድም ጎጃም በደል ጥቃት የሰራለበት አነቃቁት። ጎጃም በደል ጥቃት የሰራለበት አነቃቁት። አይተኛም ጎጃም ክብሩ ተነክቶ አሳዶ ሳይጠን ጠላት ነክቶ። የአረመኔው የጦር ካምፕ እየፈራረሰ ነው። በብዙ ዙር የገባው ጦር እያለቀ በየቀኑ ሌላ ዙር ቢተካካም አንድም በፋኖ ሰራዊት ልዩ የተጠና ጥቃቶች አንድም ጸረ አማራውን ቡድን አናገለግልም በሚል የአረመኔውን ጦር እየከዱ በየቀኑ በሚወጡ የመከላከያ የአድማ ብተናና የሚኒሻ እንዲሁም የመረጃ ደህንነት አባላትና አመራሮች ምክንያት የአረመኔው ጦር በከፍተኛ ፍጥነት እየፈራረሰ ነው። የአረመኔው የብልጽግና ጦር እየፈራረሰ በየቀኑ የፋኖ ሰራዊትን ከሚቀላቀልባቸው የአማራ ፋኖ ብሔራዊ ኃይል ምዕራብ ቀጠና የቴዎድሮስ እዝ ብርጌዶች መካከል አንዱ በሆነው ብርጌድ በ2018 ዓመተ ምህረት አዲስ ዓመት መባቻ ለሥራ በተንቀሳቀስኩበት ወቅት በመንገዴ ላይ ተገኝቻለሁ። ያረፈው ልቤ ሰላም ጤና ይስጥልኝ። ክቡራትና ክቡራን የመረጃ ቴሌቪዥን አድማጭ ተመልካቾች አክብሮታዊ ሰላምታዬ በያላችሁበት ይድረሳችሁ። በፋኖነት የህልውና ትግላችን ለሥራ በምንቀሳቀስበት ስፍራ ሁሉ ያየሁትን የሰማሁትን ምድር ላይ ያለውን ሀቅ ለእናንተ የማካፍልበት በመንገዴ ላይ የተሰኘው ፕሮግራሜ ጀምሯል። በዛሬው በመንገዴ ላይ መሰናዶ የወንበዴውን የብልጽግና ቡድን እያገለገሉ የቆዩ ልዩ የሰራዊቱ ክፍሎች ከነ ትጥቃቸው እየከዱ የፋኖ ሰራዊትን እየተቀላቀሉ የአረመኔው ጦር በከፍተኛ ፍጥነት እየፈራረሰ ባለበት በዚህ ወቅት በአማራ ፋኖ ብሔራዊ ኃይል ምዕራብ ቀጠና የቴዎድሮስ እዝ በሚያስተዳድራቸው በርካታ ብርጌዶች መካከል በአንደኛው ብርጌድ በመንገዴ ላይ ተገኝቼ የሰማሁትን ያየሁትን ለእናንተ ላካፍላችሁ ወደድኩ። በመንገዴ ላይ በአብሮነት በመጓዝ
እስከ ዝግጅቱ ፍጻሜ ድረስ አብራችሁኝ እንድትቆዩ የፕሮግራሙ አዘጋጅና አቅራቢ ፋኖ ባይሉ ገበየው የጎጃም ቀጠና የመረጃ ቴሌቪዥን ዘጋቢ በአክብሮት ጋብዛለሁ። በመንገዴ ላይ ለአማራ ሕዝብ ከፈጣሪው በታችኛ መዳኛ በሆነው የፋኖነት ተጋድሎ የትግላችን ወቅታዊ ምዕራፍ በሚጠይቀው ውጣ ውረድ ለትግላችን መሳለጥ ለድላችን ድምቀት ተራራውን ወጠን አቀበቱን ወርደን በመናደርገው ትግል ውስጥ የሚያጋጥሙንን እያንዳንዱ ነባራዊ ሁኔታዎች ታሪካዊ ሁነቶች ከቦታው በፋኖ ባይሉ ገበየው እየተዘጋጀ የሚቀርብ ፕሮግራም ነው። ገና ከልጅነት ዕድሜው በማይመጥን የትምህርት ሥርዓት ውስጥ በትምህርቱ እንዲሰላች በማድረግ ከሁለተኛ ደረጃ ትምህርቱ እንዳይሻገር ባረመኔው ቁንጮችና አማካሪዎቻቸው በተጠና ሴራ ከጅምሩ እንዲወድቅ ወደ ዩኒቨርሲቲዎች እንዳይገባ የሚደረገውን የሥራ ዕድል ባለመኖሩ በሥራ እጦት እየተሰቃየ በለጋነት ዕድሜው የቤተሰብ ተጧሪ ሆኖ መኖር የተሳነውን ከዛም ባለፈ አስከፊውን የአውሮፓና የአፍሪካ የአረብ ሀገራት ስደት አለሳካለት ብሎ የሚዋልለውን በርካታ ቁጥር የሀገሬው ወጣት በተከታታይ ጊዜያት ከተለያዩ የኢትዮጵያ አካባቢዎች በጥቅም እየደለለና በግድ እየጋፈፈ ወደ ወታደራዊ ካምፖች በማስገባት የለብለብ ስልጠና በመስጠትና ዩኒፎርም አልብሶ በማስወጣት በሁሉም የአማራ ቀጠናዎች በሚገኙ የአረመኔው የጦር ካምፖች ከጠዋት እየበታተነ ሲያስገባ ከሰዓት በኋላ እንደ ተልባባ የሚከስሙት አንድያ ነፍሳቸውን የሚሰጡለት የሚሞቱለት አንዳች ትክክለኛ ምክንያትና ዓላማ የሌላቸው የአረመኔው ጦር አባላት ባረፈዱበት ካምፕ አይገኙም። በየቀኑ የመዋጋት ሞራል የሌላቸው በርካታ ቁጥር ያለው የአረመኔው ጦር አባላትና አመራሮች አማራ ጠሉን የብልጽግና ወንበዴ ቡድን ከነ ትጥቃቸው በመክዳት የቀጣዩ የሀገር ተስፋ የሆነውን ግዙፉን የአማራ ፋኖ ሰራዊት መቀላቀላቸውን ቀጥለዋል። ስሜ አልይ ቁራቴ ይባላለሁ። ሁለተኛ ሬጂመንት 57ኛ ክፍለ ጦር ውስጥ ነው ነበርኩ ማለት ነው። ከዚህም በፊት መከላከያ ሲባል እኔ በጣም ወዳለሁ። ለድንበር ነው መሰለ። ግን መከላከያ ከገባ በኋላ የኢትዮጵያ ሕዝብ የአማራ ሕዝብ የኦሮሚያ ሸኔም ብሎ ፋኖም ብሎ የጨፈጨብ ማን እንደሚጨፈጨፍ የኢትዮጵያ ሕዝብ ነው እነሱ። ግን በኋላ ካወቅኩ በኋላ እኔ አሁን ለድንበር ነው እንጂ ለኢትዮጵያ ሕዝብ መጨፈጨፍ ሳይሆን ለድንበር ብዬ ነው። አሁን እኔ ወደ ፋኖ ተቀላቅዬ ነው አለው። አሁንም ሌላ ጓዶች ከፈለጋችሁ ስልክም ቢጠራንፍም ባይጠራንፍም ቢመጣችሁ እዚህ አገር ሲቪል እነሱ ጋር ያገናኛል ኑ ብያለሁ። እኔ እዛ ዝም ብላችሁ የእናንተ ሕዝብ ነው በቃ። ሲጀመር አማራ ፋኖም የኢትዮጵያ ልጆች ናቸው። አንተም የኢትዮጵያ ልጅ ነህ። ለድንበር መቆም ነው እንጂ የኢትዮጵያ ሕዝብ መጨፈጨፍ የለበትም። ከዚህም በኋላ ፍራቻ ሴታችሁ ወደ ፋኖ ባት አለብኝ እንጂ ዝም ብላችሁ የኢትዮጵያ ሕዝብ መጨፈጨፍ የለበትም። ከዚህም በፊት ትንሽ ፈራለው ነበር፣ ግን ፋኖ ምንም አርግም። እናንተ በፍቅር እንደ ወንድማማችን እንደ በቃ ብዙ ነገር እንዳትፍሩ ይላል። እኔ ዝም ብዬ ወጥቼ ሳይደውል ስልክ ሳይ ወጥቼ ሲቪል ቤት እጄ እነሱ ጋር አገናኝ። አሁን በፍቅር ይኸው ፋኖ ጋር ነው አለ። እኔ ምንም ማድረግ አይችላችሁም እናንተ መከላከያዎች፣ አሁንም ኑ ይላሉ። አመራር ይዛይቅር ከፈለገ ራሱ ይረሽነ። እኛ ስለ አመራር ምን አገባ? አመራር ራሱ ከተማ ላይ ወጥቶ እንደፈለገ ይጨወታል። አንተ አባል ላንተ ነግራለሁ ና ብያለሁ። ና የመጣው ከአድማ መከላከል ከቪአይፒ ተቋም ጥበቃ ነው። ከክልል ምክር ቤት ባህር ዳር ብርጌድ በመቀላቀል ላይ ነን። በመጀመሪያ የተቀላቀልነው መንግስትን
ለእውነተኛው ትግል መስሎን ነበር የተቀላቀልና እና ስናየው ገብተን ምን ማጥፍና ለምን ማይለቅ በድሮን በእግረኛ ሲደባደግ ጊዜ አማራጫችን ኮንዶሞቻችን ጋር ሆነ መሞት አለብን ብለን ይወጣን አድማበትን ሚኒሻ ወደኛው ትመጡ ብለን እናቀርባለን። ስሜ አባየሁ ሻንባላለሁ የመጣሁት ተባራ ከተማ ነው። ቪአይፒ ጥበቃ ነበረ በባህር ዳር ብርጌድ ወደ ፋኖ ተቀላቅያለሁ። የአማራ ፋኖ ብሔራዊ ኃይል ማዕከላዊ ኮማንድ አባልና የምዕራብ ቀጠና የቴዎድሮስ ዕዝ ሰብሳቢ መሪያችን አርበኛ ዘመነ ካሴ ለተለያዩ የአረመኔው ጦር አገልጋዮች ካሳለፍነው ሐምሌ 13 ቀን 2017 ዓ.ም ጀምሮ በተከታታይ ቀናት ባስተላለፋቸው ጥሪዎች መሰረት የአማራ ፋኖ ብሔራዊ ኃይል ምዕራብ ቀጠና የቴዎድሮስ ዕዝ በሚያስተዳድራቸው ቀጠናዎች በየዕለቱ በሁሉም ብርጌዶች በሚባል ደረጃ ካሳለፍናቸው 2 የትግል ዓመታት በተለየ መልኩ ከፍተኛ ቁጥር ያለው የአረመኔው የብልጽግና ወንበዴ ቡድንን እያገለገሉ የነበሩ የመከላከያ የአድማ ብተና የቪአይፒ ጥበቃዎች የሚኒሻና የመረጃ ደህንነት እንዲሁም የተዋረድ ሹመኛ ካድሬዎች አባላትና አመራሮች በተናጥልና በቡድን ከነ ሙሉ ትጥቃቸው የፋኖ ሰራዊትን እየተቀላቀሉ ይገኛል። ያረፈው ልቤ ደሞ ተነሳ የአረመኔው ጦር ካምፖች በሰው ኃይል ጠኔ ተመተዋል። ይህን ተከትሎም ከፍተኛ የኃይል መዛባት በማጋጠሙ የአረመኔው ቡድን ሹመኞችና የጦር የተዋረደ አዛዦች ክፉኛ ድንጋጤ ውስጥ ናቸው። የሚይዙት የሚጨብጡት አጥተዋል። በኮሽታ ብቻ መበርገግ ውሎ አዳራቸው ሆኗል። ስንረሽን ሌላው መክዳቱን ያቁማል በሚል የነተበ ሐሳባቸው በየካምፑ የፋኖ መረጃ ነህ ልትከዳ ነው በሚል የሚረሽኑት የሚደበድቡትና ለእስር የዳረጉት ቁጥር ስፍር የለውም። ይህም ሁሉ እየሆነ ግን የአረመኔው ጦር እየፈራረሰ ወደ አማራ ፋኖ ብሔራዊ ኃይል ምዕራብ ቀጠና የቴዎድሮስ ዕዝ ክፍለ ጦሮችና ብርጌዶች ወደሚገኘው የፋኖ ሰራዊት ካምፖች መግረፉን በብዙ ጥፍ ጨምሯል። የአረመኔው ጦር በየቀኑ እየፈራረሰ የፋኖ ሰራዊትን ከሚቀላቀልባቸው የአማራ ፋኖ ብሔራዊ ኃይል የምዕራብ አማራ ቀጠና የቴዎድሮስ ዕዝ ብርጌዶች መካከል አንዱ በሆነው የሁለተኛ ተፈራ ዳምጤ ክፍለ ጦር የዮሐንስ ዓለማየሁ ብርጌድ በ2018 ዓ.ም አዲስ ዓመት መባቻ ለሥራ በተንቀሳቀስኩበት በመንገድ ላይ ተገኝቻለሁ። ከጎንጂ ቆለላ ወረዳ ዋና ከተማ አዲስ ዓለም ከተማ ላይ ከሚገኘው የአረመኔው ጦር ካምፕ ውስጥ ከፍተኛ ድንጋጤን የፈጠረው ሁኔታ ከዓመታት በፊት ከነበረው በብዙ ጥፍ ከሰሞኑ ብቻ ከ50 ያላነሱ የመከላከያ የአድማ ብተናና የሚኒሻ አባላት ከነ ሙሉ ትጥቃቸው በተከታታይ ከካምፑ የመሰወራቸው ጉዳይ ነው። የአረመኔውን ጦር እየከዱ ከሚወጡ በርካታ የመከላከያ የአድማ ብተናና የሚኒሻ አባላት ውስጥ አብዛኞቹ ወደ ዮሐንስ ዓለማየሁ ብርጌድ የደረሱ ሲሆን ጥቂቶች ወደ ተለያዩ ብርጌዶች መድረሳቸው ታውቋል። በዮሐንስ ዓለማየሁ ብርጌድ ባሳለፍነው አንድ ወር ብቻ ከ30 በላይ የአረመኔውን ጦር ሲያገለግሉ የነበሩ የመከላከያ የአድማ ብተናና የሚኒሻ አባላት ከነ ሙሉ ትጥቃቸው አማራ ጠሉን የብልጽግና ወንበዴ ቡድን በመክዳት ወደ ፋኖ ሰራዊት መቀላቀላቸውን ከሰማሁት በላይ በአካል ተገኝቼ ለማረጋገጥ ችያለሁ። ይደርሳል ገብሩ ባላለኝ ለመውጣት በጣም ብዙ ጊዜ ነው የነበረኝ ሰዓት አልመቼ ብሎ ነው ኮፍ ክላሽ ይወጥቻለኝ። በጣም ብዙ ጊዜ ነው ለወጣ የነበረ ሰወጣ አልመቼ እያለ እየተያዝኩ ሁላ
ታስሬያለሁ አሁን ቀደም ማለት ነው እንጂ ፍላጎቴም አይደለም። አሁን ቀደም ወንድሞቼን እዚህ እንትን ላይ መሳሪያ ለማውጣት ነው ፍላጎቴ የነበረኝ። በስተት ነው ያም ሆነ በራሱ የገባው ማለት ነው። መሳሪያ ነው ተሳክቶልኛል። በቃ መጥቻለሁ። ያስራርቃ አስራት ይባላል ማለት ነው። የመጣት ከጎንጂ ቆለላ ነው። ያው ካንዳሻር ከሰባርተኛ ፍቅር ነው ማለት ነው። ያው እኔ ፋኖ ይገላል ምን ነው ምን ሰው ያው ባይና አይቻለሁ ማለት ነው። ምን ገለው ነገር እንደ ከዛ እስከዚህ ከነሱ ጋር ተገናኝቼ ነው መጥቶት ማለት ነው። ሌላ ምን ነገር እንኳን ከእናንተ ጋር ስትቀላቀል አመሰግናለሁ። ደስቶኛል ማለት ነው። እኔ ክቡር አየለ እባላለሁ። ስወጣ የወጣሁበት ዓላማ አለ እና እኔ ከወንድሞቼ ጋር ለመቀላቀል ስለፈለኩኝ እንደውም የሚባለው ነገር ደርሶ የሚባልሽ ሲወጣ ሙቷል ቆራርጠው በካራ በምን ቆራርጠውታል ሲባል ሰምቻለሁ። በዚህ ልክ ግን ወንድሞቻችን እንደማይቆርጡን እንደማይፈልጡን ውሳኔን አሳርፌ ኮብ ክላሽ ይዤ ወጥቼ ነጋዴ ገብቻለሁ። ወንድሞቼ ጥሩ አቀባበል ተቀብለው በቢራ በእንትን የተንበሻበሽ ጥሩ ሁኛለሁ። ባላለው ኮሬ ቀበሌ ነኝ ያለው ስራ እንደዚህ ታረጋለህ ምናምን ብለው ደበደቡ። ያው ስለኛል መረጃ ፋኖ በተና ያለ በፋኖ ጋር ነው የፋኖ ከተለም ተነዳ የፋኖ በሬንም ተነዳ ምናምን እንደዚህ ምናምን ይደበድቡኝ እነሱ መረጃ ነው። በቀደም ላይም ገረገራ ታይታል ከነሱ ጋር እንደዛ ያሉ ይደበድቡኝ የፋኖ በሬንም ተነዳ የፋኖ በሬንም እንደዚህ ምታል ምናምን ነው እነሱ። አይ ከገባን በላይማ እንኳን ሊያሳክሙን እንደዚህ ሊሉ ቀርቶ ምንም ሊረዱን ማይችሉም። እንደዚህ ይሆን እየተቀመጥን ያለን ነው። ዋላ ሙድነ ሰን ይባላል። እኔ ክፍለ ጦርም 59ኛ ክፍለ ጦር ይባላል። አራተኛ ሬጂመንት አንደኛ ሻምበል ጎንጂ ከተማ ነው። ጎንጂ ከተማ ጎንጂ ቆለላ ከተማ አገር አዲስ አበባ ነው። አዲስ አበባ ወጥተን አዳማ ትንሽ የሆነ ቦልቦላ የሚባል ቦታ አለ እዛው ነው። እኔ አማራ እዚህ አማራ ሰልጥኔ የወጣውን አማራ ክልል የገባውን ጊዜ ጀምሮ አሁን ስድስተኛ ወር አይሞላ። የት አካባቢ ነው የሰለጠናችሁ? በርሸለቆ ነው። እድሜያችሁ ስንት ነው? 19። ለምን ዓላማ ነው የገባችሁ? እኔ እኮ በግድ ነው ያስገባሁት። ዓላማ ሳይሆን በግድ ነው፣ የራሴ ፍላጎት ሳይሆን በግድ ነው ያስገባሁት። ሙቷል ምናምን ሁላ እየተባለ ይወራል፣ ግን ውሸት ነው። ውሸት ምንም ነገር ማለት ነው። ቢራ እየጠጣው ነው ሲጀመር ምግብ ተጋብዤ በስነ ስርዓት ነው እየተጋበዝኩ ያለኝ ማለት ነው። የውሸት ፖለቲካ ነው የሚወራው ማለት ነው። ምንም አልሞትኩም። ከወንድሞቼ ጋር ተገናኝቻለሁ። የሆንኩት ነገር የለኝም። መምጣት ያውን ይችላል ሁሉም ማለት ነው። እንቀበላለን። በቃ ቱጂ ሻንቆ ይባላል። የት ማሰልጠኛ ነው የሰለጠንክ? እኔ በርሸለቆ። እድሜ ስንት ነው? 17። መጀመሪያ ከሀገር ቤት ስንወጣ እኔ በፍላጎት አይደለም እንትና መጀመሪያ የሆነ ነገር ቦታ ሄደት ይመጣልና ብሎኝ ነበር። የሆነ አሻከልት የሰራ ነበር። የሆነ ተማተ የቆፋሮ ርጭት ምናምን የሰራ ነበር። ከዛ ና ብሎኝ ጠራ። ሄርኩት የሆነ መኪና አሳቀሉኝ። ሄርኩት ከተማ የሆነ ከተማ አለምጤና ይባላል ያለች ሄርኩትና ሌላ ቦታ ወደ አዳማ ትሄዳላችሁ አለ። አዳማ ደግሞ እንትና ማሰባሰብ አለ። አንድ ላይ ሰው ተሰባስቦ ወደዚህ የሚመጣው አለ ወደ ስልጠና ማለት ነው። ከዛን እንደዛ ተይዘ ነው መጣ። ያው ሰው ያው እንደ እንትን ነው ፖለቲካ ታጋሪው እዚህም ራስን ሲሆን እዛም ደግሞ መወራ ሌላ ነው። ያ ሰው ነው ያን ደግሞ ነው ባይነት ነበረኝም ያው ፎቶ አገልግያለሁ። ያው ወጣው እንግዲህ ከነሱና አንተ ከሰራ በጣም ደስ ብሎኛል ማለት ነው። ፋኖ ወንዳታ ነው ወጣት ነው ማለት ብዙ ጓደኞቼ ደግሞ እዚህ አራጢ ያሉ እዚህ ቆሎማሽና አራጢ ብዙ ጓደኞቼ ተቀላቅለዋል ማለት ነው። ሲዳሞች ምናምን አሁን እነሱ ትናንት ከነሱ ጋር ስለተገናኘው ታንጂ መጣሁ ማለት ነው። ዛስ ነው ነው ነገር ኤርትራ አሁን ትሄዳላችሁ፣ በቃ ሄዳችሁ ዳር ድንበር ተጠብቃላችሁ ተብለናል። በዚህ ልክ ግን ወጣ ብላችሁ ወንድሞቻችን እዛው ተቀላቅለን ብንኖር ደስ ይላል የሚል ነገር አለ። አሁንም የምገልጸው ወንድሞቼ ከዛ ያሉት ኃይል አሁንም እየተደዋወልን ነው፣ ይመጣሉ። ቀጣይም ብትመጡ ወንድሞቼ ጥሪን አስተላልፋለሁ። እዚህ ከመጣውን ጀምሬ እኔ እዚህ ልቀመጥም ነበር እንደመጣው ማለት ፋኖ እናንተን ካያስክ ፋኖ ይገላል፣ አይማርም፣ እንደ በሬም ያርዳል፣ ይገላል፣ እንደ ጠፋ ምናምን ብለው በይሄ ምክንያት ነው የቆየሁት። እና ውሸቱን አገኛችሁት? ውሸት ነው። ፋኖ ህዝብን ያሰቃያል ወይ የህዝብ ንብረት ይሰርቃል ምናምን ብለው ያወራን እነሱ ነው። ግን እኔ ያየው ነገርም የለም። እናንተ ጋር አሁን ነው የመጣው።
እንደመጣም እኮ እነሱ ያለውን ነገር ውሸት ነው ነተላየው ውሸት ነው ያዩት። ጅምራማ የቦታ እንሰጣችኋለን መሬት እንሰጣችኋለን ምናምን እዛ ቦታ ትመራላችሁ ይኛል አላችሁ ስትሰጣላችሁ ምናምን ነው እዛ የሚያጋቡት የለም ውሸት ነው። ያ ጊዜም ቤተሰብም በጣም የለቀሱ ነበር። ከዛን እኔ በቃ ተይዣለሁ በቃ እግዚአብሔር ካስገባ እኔ እገባለሁ በቃ እኔ እዛም ከከርኩም መቆየትም አልፈልግም ፋኖም እንደዚህ ይገላል ምናምን ብሎ ያስተምሩ ነበር። አገር ለማረበሽ ነው እንጂ አገር ለአገር ብሎ የወጡ ሰው የለም። መንግስት መረበሽ ነው እንጂ ምንም ነገር የለም። መጀመሪያ ፋኖ ይገላል ብሎ ነበር። ፋኖ ሰው አይምሩም፣ ፋኖ ኦሮሞች አይወዱም ይላል። ኦሮሞች አይወዱም ሲሰው ነው ከዚህ ሄደው እስካሁን አገር አልገባም እስካሁን ወይም ሞታሉ አለ። ቤተሰብ ደግሞ አንገልም ወደ ቤተሰብ እንልካለን ይሄ ማክል ብር አምጡ ልጁን እናስገባለን ብሎ ለቤተሰብ ደውሎ ሌላ ነገር ብር ይቀበላሉ። ወደ 100,000 ምናምን ያመጣሉ። ግን ልጁ አያስገቡም ይገላሉ። 100,000 ይቀበሉ ይገላሉ አይቀበሉም። እኔ አሁን ከመጣሁት ጥሩ ነገር ነው። በጣም ደስ ብሎኛል። ለምን አሁን ምግብ ስንበላ በጣም ደስ ብሎኛል። መጀመሪያ እንደዛ ራሱ አላሰብኩም። በአማራ ፋኖ ብሔራዊ ኃይል የምዕራብ ቀጠና የቴዎድሮስ እዝ የሁለተኛ ተፈራ ዳምጤ ክፍለ ጦር የዮሐንስ አለማየሁ ብርጌድ ስር በሚገኙ ሻለቃዎች ካረመኔው ጦር እየከዱ በመውጣት የደረሱትን በደማቅ ወንድማዊ ፍቅር እየተቀበለ ወደ ቤተሰቦቻቸው መሄድ የሚፈልጉትን አስፈላጊውን ወጫቸውን በመሸፈን በድርጅታችን መስፈርት መሰረት ይዘውት እንደመጡት የትጥቅ አይነት አስፈላጊውን ክፍያ እየፈጸመና መንገድ በማመቻቸት ከቤተሰቦቻቸው ጋር የቀላቀለ ሲሆን ከፋኖ ጋር ተሰልፈው የአረመኔውን ቡድን ለመታገል የሚፈልጉትን ደግሞ የተሃድሶ ስልጠና እየሰጠ ለቀጣይ ግዳጅ ዝግጁ አድርጓል። በዚህም ደምነው የምታዩት አሁን ላይ በመንገዴ ላይ ያየው ፕሮግራም እንዲህ እያለ እየቀጠለ ይገኛል። ተራመድ አስተውለ ትርገም ሱምከና በመንገዴ ላይ እበጣለው ሲሉን አለና መበለት ሳይሻል አይቀርም አግቦ እኔም በመንገዴ ላይ በተገኘሁበት ባሳለፍነው 1 ወር ብቻ ካረመኔው የጦር ካምፕ ከነ ትጥቃቸው ወደ ብርጌዱ ከመጡ የአረመኔው ጦር አገልጋይ ከነበሩ የመከላከያና የሚኒሻ አባላት መካከል ወደ ብርጌዱ የፋኖ ሰራዊት ተቀላቅለው ለመታገል የፈለጉትን በመለየት አስፈላጊውን የተሃድሶ ስልጠና ወስደው ያጠናቀቁ ወንድሞች ጋር የ2018 ዓመተ ምህረት አዲስ ዓመት ምክንያት በማድረግ የስልጠናው ማጠቃለያና የጋራ የትውውቅ ፕሮግራም ተዘጋጅቶ ልዩ የምሳ ግብዣ ሲደረግላቸው ተመልክቻለሁ። በተሃድሶ ስልጠናው ማጠቃለያ ፕሮግራም ላይ የብርጌዱ አመራሮች የእንኳን አደረሳችሁና እንኳን ደህና መጣችሁ መልእክት ያስተላለፉ ሲሆን ወደ ፋኖ ሰራዊት ለመቀላቀል የተሃድሶ ስልጠና ወስደው የጨረሱ ወንድሞች የተሰማቸውን ደስታ በማካፈል ለቀጣይ እንደኛ ሳይገባቸው የአረመኔውን ጦር እያገለገሉ ለሚገኙ ጓዶቻቸው ለማሳወቅና ለማስወጣት እንደሚሰሩ ተናግረዋል። እንኳን ለ2018 በዓል እንኳን በሰላም አደረሰ። ሶይል አስተዳደር አስተላለቃ ይሁን ባላለሁ ቴዎድሮስ እዝ ሁለተኛ ክፍለ ጦር ዮሐንስ አለማየሁ ብርጌድ ጎንጅ ቆለና ዮሐንስ አለማየሁ ብርጌድ ወደ ፋኖ እንኳንም በሰላም ተቀላቀላችሁ። ከዚህ በመቀጠል የማስተላልፍላችሁ መልእክት ምንድነው? ቀጣይ በእያንዳንዱ ሻለቃ ተመድባችሁ በጋራ እንሰራለን። ስለዚህ በየሻለቆቻችሁ ተመድባችሁ ቀጣይ ስራችሁን ትሰራላችሁ ማለት ነው። ስለዚህ እንኳንም በዛሬው ቀን ላደረሰን እንኳን ደስ አለን፣ እንኳን ደስ አላችሁ። በምን ሆናችሁ?
እንኳን ለ2018 አዲሱ ባለ እንኳን በሰላም አደረሰን ብለን እኔ 100 አለቃ አሰፋ ባለ ዮሐንስ አለማየሁ ብርጌድ የህግ አገልግሎት ሰብሳቢ ነኝ። እንግዲህ ይህንን እንድንሰበሰብ የጋበዘን በረባም ሆነ ባረባ አመለካከት በእነዚያ በሚያስቡት ወደ ጠላት ተቀላቅላችሁ ቆይታችኋል። ነገር ግን ቆም ብላችሁ ስታስቡት ከወገን ጋር አንዋጋም ብላችሁ ከጠላት ከወገኖቻችን የተሰበሰበውን መሳሪያ በተዘዋዋሪ ይዛችሁ መጥታችኋል። ይህንን በደስታ ተቀብለናል። ይህንን እናንተ ደግሞ ከተለያየ ቦታ ከቤተሰብ ስለተፈናቀላችሁ እንዳይከፋችሁ በማለት ይህን ባለን አስመልክቶ የተለያየ በሽበሽ የሆነ ዝግጅት አዘጋጅተን ደስ ብሏችሁ እንዲውል አድርገናል። አሉ ብዙ ኃላፊዎች ባይገኙም በተወሰኑ የብርጌድ አዛዥ አለ፣ ዋና አዛዥ አለ፣ የብርጌድ ዋና የሰው ኃይል አለ፣ የብርጌዱ ፋይናንስ ኃላፊ አለ፣ የብርጌዱ ዘመቻ ኃላፊ አለ፣ እንዲሁም ኮሚኒኬሽን፣ እንዲሁም ሌሎች የስራ ባልደረቦች አሉ። በዚህ ልክ አብረን ተባብረን ለወደፊት ጠላትን እንግዲህ ጠላት የመጨረሻ ሞቱን ተዘጋጅቷል። ይህንን ጠላት ደግሞ በጋራ ሆነን በማሸነፍ መጀመሪያ ደረጃ እየሰጠን ሰጥተናል። የታጠቃለ ከእናንተ እንደ አሁን መሳሪያ ግዳጅ እየፈጸመ ተልኮ እየፈጸመ ያላለ ከእናንተ ጋር ገብቶ እንደገና ተቀጥቶ ወረደ ማለት ነው። ጥሩ ግዳጅ እየፈጸመ ያለ ነገ ጀምራችሁ በዘመቻ አማካኝነት ከተለያዩ ሻለቃዎች ከሶስቱም ተፈውዛችሁ ስምሪት ተሰጣችሁ እንድትሰሩ እያሳሰብኩኝ፣ ነገር ግን እነዚህ ያሉ በአንዳንድ ተልካሻ አማካኝነት ከዚያ እንተና አሁን ለምሳሌ ጆሮ ተቆርጧል ብለው ሲሰጡት የነበር እሱ ማነው ስሙ እንተና ያብባል ማለት ነው። እናንተ ሲያስተምሩ 12 ተረሽነዋል፣ የሆነ ጆሮውን ቆርጠው ተያብባል ተዋያችሁ መጣችሁ ማለት ነው። በዚያ ስትመሩ የነበራችሁ እና ይህንን አይታችሁ ሌሎችም እንዲመጡ የማድረግ ስራ ስሩ። አሁን በመናድ ነው ያለው። ሁሉም እንደሚመጣ ነው። ሁሉም በዝግጅት ላይ ስለሆነ እንደሚመጣ ነው። የጓደኞች ያልመጡ ጓደኞችም እንዲመጡ አድርጉ። መልካም ባል ይሆንልን ለሁላችን። ስሜ አምሳ አለቃ ፋንታሁን ይባላለሁ። የአፋባ ምዕራብ አማራ ቀጠና የቴዎድሮስ ዕዝ የሁለተኛ ተፈራ ዳምጤ ክፍለ ጦር የዮሐንስ አለማየሁ ብርጌድ ሰብሳቢ ነኝ። በመጀመሪያ ለዚህ ለተቀደሰውና ለተከበረው አዲሱ ዓመት ሰላም አደረሰን፣ በሰላም አደረሳችሁ እያልሁኝ ከዚህ በመቀጠል ምናልባት እናንተ ወንድሞቻችን በአንድም በሌላ መልኩ ወደ ጠላት ሄዳችሁ ገብታችሁ ቆይታችሁ በሌላ በሆነ አጋጣሚ ደግሞ ስርዓቱን ጨፍጫፊ መሆኑን የአማራን ሕዝብ ገዳይ መሆኑን ተረድታችሁ አንድ ወርም ሳይሞላችሁ በዛ ልክ የስርዓቱን ሁለንተናዊ እንቅስቃሴ ተረድታችሁ ወደኛ ወደ ዮሐንስ አለማየሁ ብርጌድ መጣችሁ ስለተቀላቀላችሁ እጅግ ደስ ብሎናል። ሁላችሁም ደስ እንዳላችሁ እርግጠኛ ነኝ። ከዛ ባሻገር የዚህን የአረመኔ ሰራዊት በትጥቅም በስንቅም ብዙ ተሳራ አጥፋችሁ መምጣታችሁ ትልቅ ወንድነት ነው። የአማራን ባህል የሚገልጽ ወንድነት እስከሆነ ድረስ በዛ ልክ እናንተም ለቀጣይ ከወንድሞቻችሁ ጋራ አብራችሁ ተሰልፋችሁ የተለያዩ ጉዳዮችን የምትወጡበት ከማህበረሰቡ ጋራ የሆነ ቀረቤታ ግንኙነት ኖሯችሁ አብራችሁ ከኛ ጋራ ከወንድሞቻችሁ ጋራ ስራችሁን የምትሰሩበት ግዳጃችሁን የምትፈጽሙበት የተወሰነ ረፍት ካደረጋችሁ በኋላ ወደ ሰራዊታችን ተቀላቅላችሁ የአማራ ፋኖ የሁለተኛ ተፈራ ዳምጤ ክፍለ ጦር ዮሐንስ አለማየሁ ብርጌድ አባልን የምታጠናክሩበት ጊዜ እንዲሆን እመኛለሁ። አመሰግናለሁ። ይደርሳል ገብሩ እባላለሁኝ። ዮሐንስ አለማየሁ ብርጌድ ጋር ነው ተቀላቅዬ የቆየው። ያው በስህተት ባለው ነገር ገብቻለሁኝ። መስሎኝ ገብቻለሁኝ፣ ግን እንዳልሆነ አየሁትኝ። ተመልሻለሁ ወደ ወንድሞቼ ማለት ነው። በጣም ባህል አሪፍ ነው። ምንም ነገር በቃ ተመችቶና ያለ ራሱ ተመችቶናል። በቃ ምንም የጎደለ ነገር የለም። አሁንም ወንድሞቻችን እናወጣለን፣ ራሳቸው የሚመጡ እንቀበላለን፣ እኛም ማውጣት እንችላለን የሚመጣን ሰው ማለት ነው። እሺ፣ እኔ ክቡራጅ እባላለሁ። ምናልባት አጋጣሚ በሆነ ነገር ስሜት ገብቻለሁ። ከገባውም በኋላ አካሄዱና መደረጃጀቱን ሳየው ስለሳችን ወንድማማች ስለምንባላ በዚህ ልክ እንዴት ነው ከዚህ የምቀመጠው አይመቸኝም ብዬ ወደ መንታ ደብር ቀበሌና ገረገራ ላይ መኪና ሲንቀሳቀስ ለጎበዝ አለቃው እየደወልኩ ስሰጥ ቆይቻለሁ። ከዚህም ባሻገር
መጨረሻ ላይ ይሄን መረጃ እየሰጠ ነው ተብዬ እኔ ልረሸንም ሲፈለግ ሲስተሜን ተጠቅሜ መጨረሻ ላይ ኮብክለሽሽ ወጥቼ ዮሐንስ አለማየሁ ብርጌድ ተቀላቅዬ እንደፈለገ እየተዝናናሁ እንደፈለገ እየተንቀሳቀስ ነው። ቀጣይም ቢሆን ዓላማችን ነው ብለን ይመጡ ወንድሞቻችን ችግሩን ያወቁ እየመጡ እየተቀላቀሉን ነው። ችግሩን ያላወቀ ደግሞ እያሳወቅን እናመጣለን። የመሪያችን የአርበኛ ዘመነ ካሴን ጥሪ ተከትሎ ባሳለፍነው 1 ወር ብቻ ወደ ፋኖ ሰራዊት የመጡ የአርመኔው ጦር ሲያገለግሉ የነበሩ የጦሩ አባላት የዮሐንስ አለማየሁ ብርጌድ እንዴት እየተቀበለ ይገኛል ስል ለብርጌዱ አመራሮች በነበረን ቆይታ ጠይቄያለሁ። የመሪያችን አርበኛ ዘመነ ካሴን ጥሪ ተከትሎ በዚህ 1 ወር ውስጥ ብቻ በርካታ ቁጥር ያለው የአርመኔው ስርዓት አገዛዝ ወንበር ጠባቂ የነበሩ የሰራዊቱ ክፍሎች እየጎረፉ ይገኛል። ፍርስርሱም እየወጣ ይገኛል። እስቲ ከሰሞኑ እንዴት ነው የነበረው? በዚህ 1 ወር ውስጥ የነበረው የጠላት የአርመኔው ስርዓት ዙፋን አስጠባቂ ወታደሮች ወደ ፋኖ ሰራዊት የመጡበት ሁኔታ እንዴት ነው? እንዴት ነው አቀባበላችሁ? እሺ አመሰግናለሁ። የዚህ አርመኔ የብልጽግና ሰራዊት ፍርስርሱ እየወጣ ነው። እንደምናየው በዚህ 1 ወር ውስጥ ማለትም በነሐሴ ወር ውስጥ ዛት ያላቸው ሚኒሻዎች፣ አድማ ብተናዎች፣ መከላከያዎች እየጎረፉ ዮሐንስ አለማየሁ ብርጌድን እየተቀላቀሉ ነው። ይህ የስራ ውጤታችን ነው ማለት ይቻላል። አንዳንድ የውስጥ ስራዎችን እየሰራን ነበር። ከውጊያ ጎን ለጎን የፖለቲካ ስራዎችን በመስራት የተቀላቀሉት ሚኒሻዎች፣ መከላከያዎች የፖለቲካዊ ሁኔታውን በማስረዳት የአማራን ሕዝብ በደል፣ ጭቆና በማስረዳት መከላከያ ሰራዊት አባል፣ የአድማ በትን አባል፣ የሚኒሻ አባላትን ወደ ዮሐንስ አለማየሁ ብርጌድ እንዲመጡ አድርገናል። ምናልባት በመጡበት ሰዓት የአርመኔው የብልጽግና ሰራዊት አመራሮችም አባሎችም የሚያስተላልፉት የሐሰት ፕሮፓጋንዳ አለ። በምትሄዱበት ጊዜ ጆሮአችሁ ይቆረጣል፣ እግራችሁ ይቆረጣል፣ ትረሸናላችሁ የሚል የሐሰት ፕሮፓጋንዳ እየተነዛባቸው እንደሆነ ምናልባት መጠው ስናናግራቸው የሰጡን ካንደበታቸው የሰማነው ነገር አለ። ያንን ነገር በመረዳት በክብር ተቀብለን አዲሱን ዓመት በማስመልከት ጥሩ የሆነ አቀባበል፣ የወንድማማችነት አቀባበል በመቀበል የተለያዩ የታድሶ ስልጠናዎችን በመስጠት መታገል የሚፈልጉትን በየደረጃው እያየን እየተወያየን ወደ ትግሉ ወደ ፋኖ ትግል ዮሐንስ አለማየሁ ብርጌድን ተቀላቅለው ወደ የሻለቆች የሚመደቡበትንና ከህዝባችን ጎን እንዲቆሙ መልእክት አስተላልፈናል። ትምህርት ሰጠናል። የታድሶ ስልጠና ሰጠናል። በዛ አግባብ የመጡት የአድማ ብተና ሰራዊት አባል፣ የመከላከያ አባል፣ የሚሊሻ አባላትም ታድሶውን በተገቢው ሁኔታ ከሰለጠኑ በኋላ የተለያዩ አስተያየቶችን በአቀባበላችን ደስተኛ ሆኖ የተለያየንበት ሁኔታ ነው ያለው። በዚህ መልክ ነው እንግዲህ እየተቀበልናቸው ያለው። እንግዲህ የዚህ የአርመኔው ዙፋን አስጠባቂ አመራሮች ወይም ሌሎቹ አሁን ባለንበት ቁመናና በነበረው ልክ ሰራዊቱ እየፈራረሰና እየተበተነ መሆኑን በተጨባጭ አረጋግጠናልና ሲመጡ እነሱ መሳሪያም ይዞ በመሳሪያ ሳይዝም ሲወጣ በመሪያችን በአርበኛ ዘመነ ካሴ ጥሪ አማካኝነት እየወጡ ሲመጡ አቀባበላችን በእኛ በኩል በጣም ምርጥና ምርጥ በሆነ አቀባበል የነሱ ሞራሊቲ በደንብ እንትን የሚል በዚህ ማለት ነው እየተቀበልና ያለ ነው። በተለያየ ኮንዲሽኖች በአማራ ምድር ላይ ያስገባው እያንዳንዱ ሰራዊት ፍርስርሱ እየወጣ ነው። አንድም በፋኖ ምት መቋቋም ሲያቅተው ብዙዎቹ ሞትና ቆስለኛ እየሆኑ የውሻ ሞትን እየተከናነቡ ያለበት ሁኔታ ነው ያለ። ከዛም በመቀጠል ደግሞ በተለያዩ መልኩ በሚሰሩ የውስጥ ስራዎች ይህ የሰራዊት ክፍል
ተለያዩ ሻለቆችና ብርጌዶች የከዳ እንዲወጣ ከነጥጥቁ እየተደረገበት ያለ ሁኔታ አለ። አንዱ ማሳያው እንግዲህ የዮሐንስ አለማየሁ ብርጌድ እያከናወነ ያለው ተግባር አንዱ ማሳያችን ነው ማለት ነው። ከዚህ አንጻር እንግዲህ ለቀጣይ ለሚመጡት የሰራዊቱ ክፍል መከላከያም ሊሆን ይችላል የሚኒሻ ከዛም በመቀጠል የአድማ ብተና እና የመረጃና ደህንነት ክፍል ላይ የሚሰሩ የአረመኔው ስርዓት አገልጋዮች በቀጣይ የምታደርጉላችሁ አቀባበል ምንድን ነው ይመስላል? ቀጣይም በዚህ ሁኔታ በአርበኛ ዘመነ ካሴ ጥሪ መሰረት የሚመጡ የአድማ ብተና አባላትን፣ የሚኒሻ አባላትን፣ የመከላከያ አባላትን በክብር እየተቀበልን ወደሚፈልጉበት አቅጣጫ ወደ ፋኖ ትግል የሚቀላቀሉትን የመቀላቀል ሂደት ወደ ህዝባቸው ገብተው ማህበራዊ ኑሯቸውን በተገቢው መንገድ እንዲኖሩ ከህዝባችን ጎን እንዲሰለፉ የማድረግ ስራ እንደምንሰራ ከዚህ ቀደሙ በራችን ክፍት ነው። በራችን ዝግ የሚሆንበት አግባብ የለም። በተገቢው መልኩ በመንከባከብ ጓዳዊ ዝምድናችንን በማስተዋወቅ በማሳመር ወንድማማችነትን በፍቅር እየገለጽን ዮሐንስ አለማየሁ ብርጌድ ሻለቆች ጋር ተቀላቅለው ይህን ትግል የሚደግፉበትን ኃይላችንን ከፍ የምናደርግበትን ሁኔታ ጭምር በመገንዘብ ለመቀበል ወደ ኋላ አንልም፣ ዝግጁዎች ነን። የተለያዩ አውዶች ከሚደረጉ አውደ ውጊያዎች ጎን ለጎን እንደዚህ አይነት የሰራዊቱን የማፍረስ ስራ ተጠናክሮ በቀጠለበት ሁኔታ የህዝባችን አቀባበል ምንድን ይመስላል? ምናልባትም ህዝባችን ለሚመጡ እያንዳንዱ የሰራዊቱ ክፍሎች አስፈላጊውን እንክብካቤ በማድረግ ከፋኖስ ዘንድ ከማድረስ አንጻር የሰራችው ስራ ምንድን ነው? በብርጌዱ ውስጥ ባሉ ስራ አስፈጻሚዎች በሙሉ ተልዕኮ እየተሰጠ አጠቃላይ አሉ በሚባሉ ቀበሌዎች በወረዳው ውስጥ ባሉ ቀበሌዎች ሙሉ የሄደ የህብረተሰቡን አንቃትና ያለውን ነገር ግንዛቤ መፍጠር ሁሉም እየተደረገ ነው። በዚህ ልክ እንዴት እንደሚወጡ እንዴት አቀባበል እንደሚደረግላቸው ያለውን ሁሉ ነገር በስርዓት ህዝቡ ያውቃል። እነሱም በዚህ ልክ እየተረዱ የመጡትን ከዛ ወጣው የመጡት ልጆች ራሱ የኛ አቀባበል ይሄን ይመስላል፣ በዚህ ልክ ነው እያሉ አብዛኛውን ጊዜ የሚወጣ ራስ በራሳቸው ያለውን ነገር እየገለጹ ስለሆነ ያለው የህብረተሰብ እንትኑም በዚህ ልክ ነው ያለው ማለት ነው። የ2018 አዲስ ዓመት መጀመሪያ ላይ እንገኛለን። ከሰሞኑ የአዲሱን ዓመት መምጣት ተንተርሶ ባለፉት አንድ ወር ውስጥ የመጡ ወይም ከርተው ፈርሶ የመጣውን የሰራዊቱ ክፍል በድምቀትም አቀባበል አድርጋቸዋል። ጥቅል አቀባበል ማለት ነው። ከዚህ አንጻር እንደው እነሱ ምን ተሰማቸው? ምንድን ፊድባክ አገኛችሁ ከነሱ? እንደገለጽ ነው ምናልባት እነሱ እዛ ገብተው ሲሰጣቸው የነበረ የሐሰት ፕሮፓጋንዳ ነበር። ምናልባት እዚህ መጥተው ደግሞ ሲያዩት በተቃራኒው ሆኖ ነው ያገኙት። አዲሱን ዓመት በማስመልከትም ከኛ ጋራ ከአመራሩ ጋራ ከአባሉ ጋር በመሆን አሪፍ የሚባል ቆይታ ነው የቆየ ነው። ታድሶ ስልጠናዎችን በማዘጋጀት ግብዣዎችንም ጭምር ፋይናንስ በመመደብ ግብዣዎችንም በመጋበዝ በል የሚያሰኝ ፕሮግራም ነበር ያሳለፍ ነው። ምናልባት የነሱ አስተያየት እንደገለጹት ከሆነ የአረመኔው የብልጽግና አመራር ፕሮፓጋንዳ ስምሪት አግባብ እንዳልሆነ ሐሰት እንደሆነ በተጨባጭ ያረጋገጡበት ከእውነት የራቀ መሆኑን አስገንዝበዋል። በጊዜ ቆይታችን ቀረ የምትሉት ሀሳብ ካለ ወይም መናገር የምትፈልጉት ካለ ድሉ ልስጥ። አሁን ባለንበት ቁመናና አካሄድ በኩል እንዳጠቃላይ እንደ ክፍለ ጦር ያጠቃላይ ጥምጃ ባለበትም በየትኛውም አውደ ውጊያ እየተሳተፍንና እየተዋጋን ነው ያለነው። የትኛውም ቦታ ላይ ሄደን እንዋጋለን። እዚህ ባለፈና በዘለለ ደግሞ በብርጌዳችን ራሱን በቻለ የራሳችን ኦፕሬሽን እያመቻቸን የምናጠቃበትና የምናሸንፍበትን ድል እናገኝበታለን ብለን የምናስብበትን ቦታዎች ሙሉ በየቀበሌውም ይሁን በየትኛውም ቦታ እንቅስቃሴ ሲያደርጉ ራሳችን እየተዋጋን ነው ማለት ነው። የወጣ ነው ለአንድ አማራ ብለን ነውና ለወደፊቱም ሁላችንም በሐሰት ፕሮፓጋንዳ የሚነዛውን ትተን እውነትን ተከትለን ካሉት ወጣቶቻችንና ጓዶቻችን ጋራ የጋራ አድርገን አማራን እንደ አማራ ብናስቀጥል ነገም ከነገ በኋላም በራችን ክፍት ነው። ከበሪያችን ከቀረበው ጥሪ አስከትሎ እስካሁን ድረስ እየገባም ስላለ ለቀጣይም ለመጭም በዚህ ልክ ከወንድሞቻቸው ጋር ዙሮ አፈሙዝ ከሚያዞሩ ከእናት ከአባቱ ላይ አፈሙዝ ከሚያዞር ከወንድሞቻቸው ጋር ሆኖ የጋራ ጠላታችንን ብናሸንፍ ሐሳብ ስላለ ከዚህ ስራ ጎን ለጎን ጠላትን ፊት ለፊት ከመዋጋት ባሻገር
ጠላትን ውስጥ ለውስጥ ስራዎችን እየሰሩ መረጃን እያጠናከሩ ጠላትን የማፍረስ ስራ እየሰራን ያለበት ሁኔታ ቀደም ብለን ገልጸናል። ከዛ በተጨማሪ ደግሞ ያቅዶችን በማቀድ ሰርጎ ገቦችን በማስገባት የፈንጅ ፍንዳታዎችን የቦምብ ፍንዳታዎችን በማፈንዳት የጠላትን ኃይል የማክሰር ኪሳራ የማድረስ ስራ እየሰራን ነው። ከዛ ባሻገርም ጎን ለጎን ከውጊያ ጎን ለጎን የማህበረሰባችን አደረጃጀት የማህበረሰባችን መረጃ በማጠናከር ሎጂስቲክስ ስብሰባዎችን ስራ በማከናወን ላይ እንደምንገኝ እውቅና እንዲወሰድልን የሚል ሐሳብ ነው ያለን። የአማራ ፋኖ ብሔራዊ ኃይል የምዕራብ ቀጠና የቴዎድሮስ ዕዝ በሚያስተዳድራቸው ቀጠናዎችና ባሉት ብርጌዶች የአረመኔውን የብልጽግና ጦር ከነ ሙሉ ትጥቃቸው እየከዱ የሚወጡ የመከላከያ የአድማ ብተናና የሚኒሻ አባላት በየቀኑ መሽቶ በነጋ ቁጥር እየጨመረ የአረመኔው የጦር ካምፖችም በሰው ኃይል ጠኔ ተመተው ወና ሆነው እየፈራረሱ ቀጥለዋል። ልፍቴ ጋዳይ ፋኖን ደመጋይ እረተው በሉት ያምባል ሰጠው ለነፋስ አንጎሎንጎሎ አንጎሎንጎሎ። ክቡራትና ክቡራን የመረጃ ቴሌቪዥን አድማጭ ተመልካቾች ለዛሬ በመንገዴ ላይ ይዤላችሁ የቀረብኩት መሰናዶ የእስካሁኑን ይመስል ነበር። ከቀሪ የመረጃ ቴሌቪዥን መሰናዶች ጋር አብራችሁ እንድትቆዩ በጋበዝ የምሰናበታችሁ የፕሮግራሙ አዘጋጅና አቅራቢ ነው ባይሉ ገበየው የጎጃም ቀጠና የመረጃ ቴሌቪዥን ዘጋቢ ነበር። ጤና ይስጥልኝ። ፋኖ ጉድ ይፈሪልምዴ ልፍቴ ጋዳይ ፋኖን ደመጋይ እረተው በሉት ያምባል ሰጠው ለነፋስ አንጎሎንጎሎ አንጎሎንጎሎ እንደ ቆላ ወፍ እንደ ግሪሳ እንደ ቆላ ወፍ እንደ ግሪሳ ያረፈው ልቤ ደሞ ተነሳ ደሞ ተነሳ